ታምሩ ብርሃኑ እባላለሁ። እንግዲህ ድርጅታችን የግንባታ ፈቃድ ፈልገን የመጣ ነው። እንግዲህ ከመጀመሪያው ጀምሮ ስንመጣ አሁን ያለው የአሰራር ሂደት በሙሉ ዲጂታል እየሆነ በመሆኑ ጉዳያችንን ቀለል አድርጎልናል። በተለይ ደግሞ እዚህ ከመሬት ጀምሮ አሁን ደግሞ ወደ ግንባታ ስንመጣ እንግዲህ ግንባታ ሲባል ያው የምንፈራው ነገር አለ። የግንባታ ፈቃድ ቶሎ አይሰጥም ወይም እንደዚህ የሚባሉ ነገሮች አሉ። ከአቀባበል ጀምሮ በተለይ እኔ አሁን ዛሬ ስመጣ ይሄንን የቡና ሴሬሞኒ ሳይ ልክ ቄጤማና ቡና ስናይ የቤት ስሜት ይሰማናልና ኃላፊዎችም በቅርብ እየመጡ ያነጋግሩናል በየቦታው ላይ። ስለዚህ የአቃቂ ክፍለ ከተማ የግንባታ ሂደት ለኔ በጣም በአጭር ጊዜ ተጠናቆልኛል። እጅግ አድርጌ አመሰግናለሁ። ወይዘሮ ዘውዲቱ አያሌው እባላለሁ። የመጣሁት ከወረዳ 4 ቀጠና 3 አካባቢ ነው። ቤት እድሳትና የአጥር ግንባታ ነበረ እና በጥሩ ሁኔታ አስተናግዶኛል። ደስ በሚል ሁኔታ ሁሉም ነገር ጥሩ ነው እንደሚባለው አይደለም። በጥሩ ሁኔታ ነው እያስተናገዱኝ ያሉት። ወደ ኃላፊዋ ሄደን ስናነጋገር በጥሩ ሁኔታ ተነስታ ነው የምታስተናግደን። ጥሩ ሁኔታ በጥሩ ሁኔታ። ስሜ ደጉ ዝናቤ ይባላል። በዚህ በአቃቂ ቃሊቲ ክፍለ ከተማ ወረዳ 2 አካባቢ ነዋሪ ነኝ። የመጣሁት አገልግሎት ለእንትን ነው፣ ይሄ ግንባታ ፈቃድ ክትትል ወረቀት ለመውሰድ ነው እና ለዛሬ ነበር የተቀጠርኩት። ዛሬ ያው ሰርተው አዘጋጅተው ባለሙያ ሰጥቶኛል። እንደ አቃቂ ቃሊቲ ክፍለ ከተማ ግንባታ ፈቃድ ክትትል ጽሕፈት ቤት በጣም ቆንጆ ነው። አሰራራቸው በፍጥነትና በጥራት እየሰሩ ነው ያሉት። በዚህ እንዲቀጥሉ ነው የሚፈልገው። ጥሩ ነው። እሺ፣ ስሜ ማዛ ይባላል። የመጣሁት ከወረዳ 1 ነው። የግንባታ ፈቃድ ፈልጌ ነበር የመጣሁት። ማሟላት ያለብኝን ዶኩመንቶች ነገሩን። በዛ መሰረት አሟልቼ መጣ። አሁን ይኸው በአጋጣሚ እየተስተናገድኩ ነው ያገኘኋችሁ ማለት ነው። ኦልሬዲ ሲስተም ነው። በሲስተሙ መሰረት በተራ ትስተናገዳለህ። ኢቭን የሚመለከታቸው አካላቶች የሚገባውን ነገር ስጠይቃቸው የሚገባውን መልስ ነው የሚሰጡ። በዛ አንጻር ያው እየተስተናገድኩ ነው ማለት ነው። ምናልባት ግን አዲሽናል መናገር ያለብኝ ነገር ካለ እንዲሁ ለዚሁ ጉዳይ መጥቼ ኃላፊዋ ጋር ገብቼ ነበር እና በፍጹም ትህትናና መልካም አቅርቦት ነበር ያስተናገደች። ስሜ ሄኖክ አደም ይባላል። የመጣሁት ከአቃቂ ነው። እዚሁ ነኝ ያለሁት። የግንባታ ፈቃድ ለማግኘት ነው የመጣሁት። በጣም በሚገርም ሁኔታ ነው ማለት እኔ ከስራዬም አንጻር